ጤና ይስጥልኝ ውድ የተከበራችሁ የመቅደስ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። በያላችሁበት በየዓለም ዳርቻ በሀገር ውጭም በሀገር ውስጥም ያላችሁ ሰላማችሁ ብዝት ይበል። ይህን ቻናል ስትከታተል ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ቤተሰብ ያልሆናችሁ ማለት ነው። ዛሬ ደግሞ ክፍል 13 ይዤላችሁ መጥቻለሁ። አብራችሁን ሁኑ እስከ መጨረሻ ድረስ ከልባችሁ ሆናችሁ። ለአዲስ ጀማሪዎች አረበኛ ለማትችሉ ለእህቶች ለወንድሞቼ ማለት ነው በእነዚህ ምሳሌ ፊት ለፊት አድርጌላችኋለሁ ምልክቶችን። በእነዚህ ምሳሌና አረፍተ ነገር እንሰራባቸዋለን ማለት ነው። በጣም ቀላል ነው። ክፍል 13ን አብራችሁ ይሁኑ ማለት ነው። አማና አማና አደራ፣ ሰልፍ ብድር ሰልፍ ብድር፣ ሰልፊኒ አበድሪኝ ሰልፊኒ አበድሪኝ፣ ሙስተአጅል ወይም ድሩሪ በፍጥነት ወይም በአስቸኳይ ማለት ነው። በፍጥነት ወይም በአስቸኳይ። እፎ ወይም ሳምሄኒ ወይም አልፌኒ ማለት ይቅር በይኝ ማለት ነው። መብሩክ መልካም ምኞት ነው፣ የመልካም መገለጫ ነው። መብሩክ ማለት መልካምነት። ታዕባን መርዲ ህመም፣ ታዕባን ወይም መርዲ ህመም ነው። አብሽሪ አብሽር ማለት አይዞሽ ወይም አይዞህ፣ አይዞሽ አይዞህ እንደማለት ነው። ላትዝሉሙኒ አትበድሉኝ ላትዝሉሙኒ አትበድሉኝ፣ ላትዝልምኒ አትበድለኝ፣ ላትዝልምኒ አትበድለኝ። ላትዝልምኒ አላችሁ ይገባቸዋል ማለት ነው። ሂና ፊ ፈውዳ እዚህ ትርምስ አለ። ፈውዳ ትርምስ፣ ረብሻ ወይም ጫጫታ እንደማለት ነው። ፊ ፈውዳ ማዕቅደር እስመ ቴሌፎን ትርምስ አለ፣ ስልክ መስማት አልችልም። ፊ ፈውዳ ማዕቅደር እስመ ቴሌፎን ትርምስ አለ፣ ስልክ መስማት አልችልም። ስልክ ሊደወላችሁ ይችላል፣ ብዙ ነገርም ሊኖር ይችላል እና ፊ ፈውዳ ማዕቅደር እስመ ሶት ትርምስ አለ፣ ድምፅ መስማት አልቻልኩም። ፊ ፈውዳ ማዕቅደር እስመ ሶት ትርምስ አለ፣ ድምፅ መስማት አልቻልኩም። አማና ላትሲ አማና ላትንሰይ አደራ እንዳትረሽ። የሆነ ነገር ግዢልኝ ብላችሁ ሊሆን ይችላል። እንዳትረሽ አደራሽ እንዳትረሽ እንደማለት ነው። ማሌሽ መዳም አቡይ ድሩሪ ይባ ፈውስ እብቃ ሀውል ወይም እብቃ ትርስሊሊ ኢድ አቢ ድሩሪ። ወይዘሮ ይቅርታ አባቴ በአስቸኳይ ብር ይፈልጋል። በፍጥነት ይፈልጋል፣ በፍጥነት ላኪ። እርስሊ ማለት ላኪ እንደማለት ነው። እርስልሊ ማለት ላኪ። እብቃ ድሄን አሁን እፈልጋለሁ። ድሄን አሁን እፈልጋለሁ። ድሄን። በደን ለመን ይዝል ራትብ ታሃድ ምን ራትብ ትግስሚ ምን ራትብ። ለምን ኤጅ ራትቢ ትግስሚ ደሞዜ ሲደርስ ትቆርጫለሽ። ደሞዜ ሲደርስ ትቆርጫለሽ። ለምን ይጂ ራትቢ ትገስሚ ደሞዝ ሲደርስ ትቆርጫለሽ። ሰልፊኒ
አበድሪኝ። ሰልፊኒ አበድሪኝ አበድረኝ። ሰልፊኒ አበድረኝ። ሰልፉኒ አበድሩኝ። ያአላ አስተአጅሊ አፍጥኝ። ያአላ አስተጅሊ አፍጥኝ ፍጠኝ። አና ሙስተዕጀል አና ሙስታጃል እኔ እቸኩላለሁ። አና ሙስታጃል እኔ እቸኩላለሁ። እነ ሙስተአጅል ማቅደር እጅልስ እኔ እቸኩላለሁ መቀመጥ አልችልም። እኔ እቸኩላለሁ መቀመጥ አልችልም። አነ ሙስተዕጅል ማቅደር እጅልስ እኔ እቸኩላለሁ መቀመጥ አልችልም። በደንብ ሆናችሁ እያያችሁ ማለት ነው። ተአሊ ዶሩሪ ወይም በአስቸኳይ ነኝ። ተአሊ ዶሩሪ በአስቸኳይ ነኝ። ማሌሽ መዳም ስማሃኒ እከስር ካሳት ይቅርታ መዳም አፉ በይኝ ብርጭቆ ተሰበረብኝ። አረፍተ ነገር እንሰራለን ብያቸዋለሁ መጀመሪያ ላይ ማነው ምሳሌዎችን እንሰራለን ብያቸዋለሁ። ልክ እነሱን እዚህ ጋር ማምጣት ትችላላችሁ ማለት ነው። ብንት ታባን ልጅቷ ታማለች። ብንት ተባን ልጅቷ ታማለች። ብንት ማትቅደር ትጉም ብንት ማትቅደር ትጉም ተባን ልጅቷ ታማለች መነሳት አትችልም። ልጅቷ ታማለች መነሳት አትችልም። ወለድ ተባን ሹፊ ወለድ ተባን ሹፊ ልጁ ታሟል እዩ። ልጁ ታሟል እዩ። ቅድም በሴቷ ልጅ ነው ያሰራን። አሁን ደግሞ በወንዷ ልጅ አረፍተ ነገር ማለት ነው። እና ታባን አና ታባን እብቃ እርታህ እኔ አሞኛል ማረፍ እፈልጋለሁ። እርታህ አና ታባን እብቃ እርታህ እኔ አሞኛል ማረፍ እፈልጋለሁ። ውድና የተከበራችሁ የመቅደስ ዩቲዩብ በሌላ ቻናል እስከምንገናኝ ድረስ ሰላማችሁ ብዝት ይበልኝ።